አባቶች የእመቤታችንን ስለ አድኖ ይዛችሁ እንዳትወጡ ሲሉ ቢያስጠነቅቁም ሕዝበ ክርስቲያኑ ስለ አድኖን በመያዝ ቆራጥነቱን ብሎም ለእመቤታችን ቅድስት ድንግል ማርያም ያለውን ጥልቅ ፍቅር በዓለም አደባባይ እንዲያስመስክሯል። ይኸው መጣን በአሁን ሰዓት የመስቀል ደመራው እንዲሁም ወጣቱ ለእመቤታችን ቅድስት ድንግል ማርያም ያለውን ጥልቅ ፍቅር ያዩ የዓለም ሚዲያዎች ቢቢሲ፣ አልጀዚራ፣ ዴይሊ ሜል በአሁን ሰዓት የኦርቶዶክሳንን የመስቀል ደመራ በዓል ሽፋን በመስጠት እየዘገቡት ይገኛሉ። በዙሪያም መረጃዎችን አካፍላችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ የተዋሕዶ ወጣቶች በዛሬው መስቀል በዓል በእጅጉ ደምቀውና አምረው ይዛችሁ እንዳትወጡ የተባሉት የእናታችን ቅድስት ድንግል ማርያምን በልባቸው ስለ አድኗንም በእጃቸው በመያዝ ለአባቶች ንግግር መልስ ሰጥተዋል። እመቤታችን በልጆቿ እንዴት ደስ ትሰኝሆን? የመስቀሉ ነገር ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው። መስቀል ጠላታችንን ድል የነሳንበት፣ ዳግም ከፈጣሪያችን ጋር የታረቅንበት፣ ደግሞም ከስጋም ከነፍስም ደዌ የምንድንበት ታላቅ መሳሪያችን ሲሆን አይሁድ የጌታን መስቀል ለመደበቅ ተራራ በሚያክል የቆሻሻ ክምር እንዲደበቅ ቢያደርጉም እውነት ተደብቃ አትቀርምና ጊዜው ደርሶ ፈጣሪ ንግሥት እሌኒን ለዚህ ስራ በማስነሳት በጢሱ አማካኝነት የተደበቀበትን ቦታ እንድታገኝ ምልክትን ሰጣት።